እጅግ አስደናቂ በሆነ መንገድ 3000 ሪያል ሳይታወቅበት ከዚህ አረብ ሾልኮ አውጥቷል። የግለሰብ ሙሉ ታሪኩን ላስደምጣችሁ። በውጭ ሀገር ዜጋ ላይ ስርቆት የፈጸመው ግለሰብ በቁጥጥር ስር መዋሉ ነው የተገለጸው። በአዲስ አበባ ከተማ የሰሌዳ ቁጥሩ ኮድ 2 AA00672 በሆነ የዲኤስ ተሽከርካሪ የታክሲ አገልግሎት ሲሰጥ የነበረ ግለሰብ የሳውዲ አረቢያ ዜግነት ያላቸውን መንገደኛ ንብረት በመስረቁ ነው በቁጥጥር ስር የዋለው። ግለሰቡ ድርጊቱን የፈጸመው ሚያዝያ 4 ቀን 2018 እንደሆነ የተገለጸ ሲሆን ዶክተር ጣሂር ሐሚድ የተባለው የሳውዲ ዜጋን ከቦሌ አውሮፕላን ማረፊያ አሳብሮ ወደ ቂርቆስ ከተማ አይሻ መስጊድ አካባቢ ካደረሰ በኋላ መሆኑ ተገልጿል። ተበዳዩ ግለሰብ መዳረሻቸው ላይ ደርሰው ሂሳብ ከፍለው ከወረዱ በኋላ ባደረጉት ማጣራት 3000 የሳውዲ ሪያል ከቦርሳቸው ውስጥ እንደተሰረቀባቸው ተገልጿል። ጉዳዩን ለቂርቆስ ክፍለ ከተማ ፖሊስ መምሪያ የገለጹ ሲሆን ፖሊስም ግለሰቡን ተቋጥሮ በቁጥጥር ስር እንዳዋሉ ነው የተገለጸው። በርካቶችን ያነጋገረው ጉዳይ ግለሰቡ እንዴት አድርጎ መኪና የነዳ ከቦርሳ ውስጥ 3000 ሪያሉን ይዞ ወጥቷል የሚለው ጉዳይ ነው። በዜናው ላይ ያላችሁን ሐሳብ ኮሜንት መስጫው ላይ ያስቀምጡ። ለፈጣን ወቅታዊና አዳዲስ መረጃዎች የፎሎ ምልክቷን በመጫን ቪዲዮውን ላይክ፣ ሼር ማድረግ ለወዳጅ ዘመድ እንድትልኩ በትህትና ጠይቃለሁ። አመሰግናለሁ።